በሽታ እየመጣባችሁ ያለው በምትነጓቸው ትልልቅ ስህተቶች ሳይሆን በምትዘነጓቸው ትንንሽም ግን በጣም አስፈላጊ በሆኑ ስቴፖች እና ልማዶች ምክንያት። ዛሬ አሁኑን ልትጀምሩ የምትችሏቸውን ቀላል ስቴፖች እና ልማዶችን አብረን እናያለን። ሁላችንም ጤናማ መሆን እንፈልጋለን። ከበሽታ ነፃ የሆነ ጠንካራ ሰውነት ሁላችንም እንፈልጋለን። ግን የምንሳሳተው ከነገ ጀምሮ በቃ ጂም ሄዳለሁ፣ 1 ሰዓት እሮጣለሁ፣ ከዚህ በኋላ ስኳር የሚባል ነገር አልቀምስም ምናምን እያልን ብለን ትልቅ የሆነ ግብ ስናስቀምጥ አእምሯችን ይህንን ትልቅ ግብ ስለሚፈራ በሳምንት ወይ በ3 ቀን እንተዋለን። ሰነፍ የሆነ ሰው ራሱ ሊያደርገው የሚችሉትን 3 ቀላል ልማዶች እኔ ለምሳሌ ውሃ ከመጠጣት እንጀምራለን። ከምግብ በፊት ሁልጊዜም ቢሆን በባዶ ሆዳችን ውሃ የመጠጣት ልምድ ቢኖረን ይህ በጤናችን ላይ የሚያመጣው ትልቅ ለውጥ እንደሆነ ታውቃላችሁ። ግን ሲታይ በጣም ቀላልና ተራ ነገር ነው ይመስላል። የመጀመሪያና በጣም ቀላል እርምጃ ነው። ለብ ያለ ውሃ ልትጠጡ ትችላላችሁ። ቀዝቃዛ ውሃ ልትወዱ ትችላላችሁ። ወይም በውሃ በሎሚ ልትጀምሩ ትችላላችሁ። ግን እናንተ በሚመቻችሁና በሚጠቅማችሁ መልክ አድርጋችሁ በቀላሉ ልትጀምሩት የምትችሉት ነገር በቀን 4 ሊትር ውሃ፣ 3 ሊትር ውሃ ወይም ደግሞ 2 ሊትር ውሃ ራሱ እጠጣለሁ ብላችሁ ብታቅዱ ኖሮ ዱ ዩ ቲንክ ይህን ነገር ማሳካት የምትችሉ ይመስላችኋል? እንዲሁ ተነስታችሁ ውሃ የመጠጣት ልምድ ሳይኖራችሁ 2 ሊትር ውሃ ራሱ መጠጣት አትችሉም። ስለዚህ ምንም አይነት ምግብ ሳልበላ በፊት ውሃ መጠጣት እጀምራለሁ ብላችሁ እስቲ ከ1 ብርጭቆ ውሃ ለመጀመር ሞክሩ። የመጀመሪያው ትንሽ እርምጃ በባዶ ሆድ ውሃ መጠጣት ነው። ሁለተኛው ደግሞ ቀላል ልማድ ምንድነው? 5 ደቂቃ ወክ ማድረግ መጀመር። እንግዲህ ሁሉም ሰው እንቅስቃሴ ያደርጋለሁ ይላል፣ ጂም ሄዳለሁ ይላል፣ ኦኬ ጂም መዘገባለሁ ይላል። ለጂም የሚሆኑ የሚያስፈልጉትን ነገሮች በመግዛት ስለ ትሬነር በማሰብ ምናምን ነው እኮ በቃ ጊዜውን የሚያጠፋው። እንደዚሁም ደግሞ መጨነቅ ይጀምራል። አእምሮ ደግሞ እንደዚህ አይነት ነገር አይወድም። ኦኬ ስሞል ስቴፖችን ነው ለአእምሯችን ማለማመድ ያለብን። ትልቅ ነገር ከነገር ነው ኧረ እንደዚህማ መሆን አይችልም ይላል፣ አካብዶን የሚያው ኦኬ ከዚህ መሳት ላይ ቢቀርብኝስ ወደ ማለት ነው የሚለው አእምሯችን። እና ሲምፕል ሃቢት ዋክ ማድረግ 5 ሚኒትስ ሊሆን ይችላል። you don't use to በቃ የሆነ 1 ሰዓት መሮጥ አይጠበቅባችሁም። ኦኬ ጠዋት ተነስቶ የመሮጥ ልማድ ያላችሁ ሰዎች አሉ አይደለ? እናንተ በአንድ ቀን ተነስታችሁ 11 ሰዓት ተነስታችሁ መሮጥ የምትችሉት ሰዎች ላትሆኑ ትችላላችሁ። ግን ከምግብ በኋላ ምሳ ከበላችሁ በኋላ ራት ከበላችሁ በኋላ አትሊስት 5 ደቂቃ ዋክ ማድረግ ጀምሩ። ያቺ የ5 ደቂቃ ዋክ በጣም ቀላልና ተራ ልትመስል ትችላለች። አንድም ልማዳችሁን እየገነባችሁ ነው፣ ሁለትም ደግሞ ጤናችሁን እየጠበቃችሁ ነው። ምክንያቱም ከምግብ በኋላ ደግሞ ዋክ ስታደርጉ በደማችሁ ውስጥ ያለውን ስኳር ማመጣጠን ትችላላችሁ ማለት ነው። ጂም መሄድ አልቻላችሁም በተለያዩ ምክንያቶች ኦኬ መጨነቅ የለባችሁ፣ ዋክ ከማድረግ ጀምሩ። አትሊስት ምግብ በልታችሁ አትተኙ ወይ ደግሞ ሶፋ ላይ አትቀመጡ። ሶስተኛው ቀላል ልማድ ደግሞ ምግባችሁን ማስተካከል። ይሄንን አልበላም፣ ይሄንን እበላለሁ፣ ይሄ ነገር ተከልክያለሁ ወይ ደግሞ ይሄ ነገር እንዴት መሆን አለበት እያላችሁ የምትጨነቁት ነገር አለ አይደለም? እስቲ መጀመሪያ ከምግባችሁ ውስጥ ግማሹን ፕሌት ለምሳሌ አረንጓዴ ነገር ባድርገው፣ አትክልቶች ቢኖሩበት፣ ቫይታሚንስ ሚነራልስ ያላቸው ፍራፍሬዎች ቢኖሩበት ብላችሁ አስቡ። በጣም የምትወዱትን ምግብ ሙሉ በሙሉ ከማቆም አይደለም የምትጀምሩት፣ ግን ግማሹን ፖርሽን የሚጠቅማችሁን እና የሚያስፈልጋችሁን ለጤናችሁ የሚያስፈልጋችሁን ምግብ መጨመር። ኦኬ ጎመን ሊሆን ይችላል፣ ሰላጣ ሊሆን ይችላል፣ ወይም ፍራፍሬዎች ሊሆን ይችላል። አንድ የመጨረሻ ቲፕ ደግሞ ብጨምርላችሁ፣ ለምሳሌ 5ኛ ፎቅ ላይ መውጣት ብትፈልጉ ሁሉንም ፍሎሮች በእግራችሁ መሄድ ሊከብዳችሁ ይችላል። ግን 3ቱን በሊፍት ሄዳችሁ 2ቱን ፍሎሮች ደግሞ በደረጃ መውጣት። የዛሬው ቪዲዮ ይህንን ይመስል ነበረ። በሚቀጥለው እስከምንገናኝ ድረስ ባይ።